ሰላም ውድ ቤተሰቦቼ እንዴት ናችሁ? ማናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ገና እየቀረጽኩ እያለ አይሽንቱ ሳቁላላ እየቀረጽኩ እያለ ሴትዮዋ ደውላ አበላሸችብኝ ማለት ነው። እና ይኸውላችሁ ዛሬ ምስር ወጥ እየሰራን ነው እላችኋለሁ። ተከታተሉ። ገና እንጀራ ጋግሬ ምናምን ነገር እንጀራ ጋግሬ ምናምን የቀረጽኩት ቪዲዮ 8 ደቂቃ ሳይሞላ አቋረጠችብኝ ማለት ነው። እንጀራ ጋግረናል ዛሬ። አሁን ወጣችንን እየሰራ ነው። የእንጀራው እንግዲህ አመጣኋቸው። ምስር ወጥ ነው የምንሰራው። እንጀራው ስለደለተችብኝ በምስሩ በወጣችን አሰራር በኢትዮጵያ በርበሬ ነው የሚሰራው። እዚህ ጋር እንደምታዩት ደግሞ ለጎመን እያቁላላን ነው። እዚህ አይነት ነው የዛሬ ምሳችን። እዚህ ጋር ጎመን ሀበሻ ጎመን እኔ በቲማቲም እወዳለሁ። ጎመን በቲማቲም ሲጠበስ በጣም ነው የምወደው። ሲደረግበት እንዴት አባቱ እንደሚጣፍጥ አታይቱ። አንድ ራስ ነጭ ሽንኩርት ያረግ ምስራችን እየተቆላላች ነው። ጎመናችን አየች፣ የሀበሻ ጎመን ነው። የሀበሻ ጎመን እዚህ ጋር ደግሞ ጥቅልል ጎመን እየሰራን ነው። እዚህ ጋር ያላችሁ ጥቅልል ጎመናችን ከተናል። እዚህ ደግሞ ጨቅጫቃ ተነሳባት ውዶቼ። ጎመናችን ጥቅልል ጎመናችን ይኸው በዚህ መልኩ ተጠብሷል። እዚህ ጋር ምስራችንም ደርሷል። እንደምታዩት ይመስላል። ጎመናችን ተሰርቶ ተነስቷል። ያበሻው ይኸውላችሁ እንጀራችን ይሄን ይመስላል። ያው እንጀራችን ጋግረን ጨርሰናል። እንደነገርኳችሁ በእንጀራው ሰዓት ተቋረጠብኝ። አሁን እንጀራችንን አያችሁ ይሄን ይመስላል። ምርጥ የዳቦ ዱቄት እንጀራ የቁጥር 2 ዱቄት ማለት ነው። ቁጥር 2 ነው ዱቄቱ እና ይሄን ይመስላል። ሁላችሁ ሌላ ጊዜ ኢንሻአላህ አሳያችኋለሁ። ይሄን ይመስላል እላችኋለሁ። የዛሬ ምሳችን ይሄን ይመስላል። እናንተም ስሩና ሞክሩት። በቀላል ዘዴ ማለት ነው። አሁን የሀገራችን ምግብ ይመስላል ማለት ነው። አያችሁ እንጀራው የጤፍ እንጀራ ነው የሚመስለው። ወጡን ያው እያያችሁት ነው። ጎመናችን አይታችኋል። ያበሻ ጥቅል ጎመን አለው።
እና ይሄን ይመስላል። በዚህ መልኩ ተጠናቋል እላችኋለሁ። እንብላ። እናንተም ቤታችሁ ሰርታችሁ እንደዚህ ብሉ። ራሳችሁን ጠብቁ ውዶችዬ። እኛ ራሳችን ካልጠበቅ ነው እነሱ እንደሆነ ብሉ አይሉ ጠጡ አይሉ ስሩ ብቻ ነው በቃ። እነሱ ቢሰራላቸው ብቻ ደስተኛ ናቸው። ባንበላ ደስ ይላቸዋል እንጂ ደስ የፈለግነውን ሰርተን ለነገሩ ለራሳችን ስንሰራ ለራሳችን የተባለ ነገር መስራት እንትን ይለናል፣ ይከብደናል። ለነሱ ሲሆን ግን ጠብር ገፍ ብለን እንሰራለን። እና ለራሳችሁ አንድ ሰዓት በቀን ውስጥ አንድ ሰዓት ውሰዱ ለራሳችሁ ማለት ነው። እንደዚህ የፈለጋችሁትን ሰርታችሁ ብሉ ማለት ነው። እና ይሄንን ነው ምላችሁ፣ ሰርታችሁ ሞክሩት። ዱቄቱ ደግሞ ነምበር 2 ነው። እንጀራው ነምበር 2 ነው። መጀመሪያ ታምሱታላችሁ። ቅድም ስቀርጽ ተቋርጦብኝ ነው እንደነገርኳችሁ። እንጀራውን ሳቦካው ምን ስል የነበረበት ቪዲዮ ስልክ ደውላ ሴትዮዋ አቋረጠችኝ ማለት ነው። ዳታዬን ሳልዘጋ እንትን ብያት እና ዱቄቱ ነምበር 2 ነው ብያችኋለሁ። ታምሱታላችሁ እንትን ትሉታላችሁ። ካመሳችሁት በኋላ ትንሽ እንዲቀዘቅዝ ታረጉታላችሁ። ከዛ ታቦኩታላችሁ። ስታቦኩ ካሜራ እና ትንሽዬ ጨው እና ፓውደር ፒክን ፓውደር 1 ማንኪያ፣ 2 ማንኪያ የበቆሎ ዱቄት፣ 1 ማንኪያ 1 ብርጭቆ ከግማሽ ዱቄት ነው ያደረኩት። እኔ ብቻ ስለሆንኩ ማለት ነው ይበቃኛል። እንደዛ አድርጌ አቦካሁት። ይሄን የመሰለ እንጀራ ወጣላችኋለሁ። እናንተ ሞክሩት፣ ጥሩ ነው። ሞክራችሁ ተጠቀሙበት ስላለው አመሰግናለሁ። ስለምትሰጡኝ አስተያየት ሁሉ አመሰግናለሁ። ሀገራችንን ሰላም ያርግልን። ኢትዮጵያን ይባርካት፣ ህዝቦቻችንን ይባርክ፣ እኛንም ይባርከን። በያላችሁበት ቦታ ፈጣሪ ይጠብቃችሁ፣ እኛንም ይጠብቀን። አመሰግናለሁ። ባይ